ሶስተኛ የወጣው 96 ነጥብ 4 በማምጣት ነው። እናመሰግናለን። እሺ ግሬድ 6 5C ይስራ ፋይሰል። በነገራችን ላይ ይስራ ፋይሰል የመድረክ አንበሳ ነች። በቀራኒዮ ግቢ የመድረክ አንበሳ ነች። መድረኩን እንደ ጉር ትመራዋለች። ይስራ ፋይሰል ኤክሰለንት። ይስራ 97.34 በማምጣት አሁን ስድስተኛ ነኝ። አልተሳሳትኩም። ስድስተኛ ክፍል ማሂዬ ኑሩ ስድስተኛ 92.21 በማምጣት ሶስተኛ ደረጃ። ኦ የሚስ ሰሚራ ማሂር ኮንግራቹሌሽን። ኦልራይት ማሂር። ኦልራይት 6B ኢክራም ኸሊፋ 95.9 በማምጣት ሶስተኛ ደረጃን ይዛለች። ኢክራም ኸሊፋ። ኦኬ ሰባተኛ ክፍል ሰባተኛ ክፍል ደርሻለሁ። ሰባተኛ ተስኒም አብዱሰመድ ከሰባተኛ 93.14 በማምጣት ሶስተኛ ደረጃን ይዛለች። ኦልራይት ስምንተኛ ክፍል። በነገራችን ላይ የስምንተኛ ክፍልን ሶስተኛ ደረጃ የወጣውን ተማሪ ከመናገሬ በፊት ረዛን አካዳሚ እንደተለመደው ስምንተኛ ክፍሎችን ሙሉ በሙሉ በከፍተኛ ውጤት ወደ 9ኛ ክፍል አሳልፏል። ይሄ ሞራል ይገባዋል። ሙሉ በሙሉ በከፍተኛ። ኦኬ ስምንተኛ ክፍል ሪሃና ማህሙድ 92.6 በማምጣት ሶስተኛ ደረጃ። ሪሃና ኤክሰለንት። በስምንተኛ ክፍል የሚኒስትሪ ፈተና ከፍተኛ ውጤት ካመጡት መካከል አንዷ እሷ ናት። እባካችሁ ሞቅ ያለ ጭብጨባ። ኦኬ አውቄ ነው ያዘገየኋት። እሺ የቀራኒዮ የወላጅ ኮሚቴ በጣም እናመሰግናለን። ሞቅ ባለ ጭብጨባ ወደ መቀመጫቸው ይሸኙልን። እሺ ከልብ እናመሰግናለን። እሺ እስከ አንዴ ከመሄዳቸው በፊት እንዳያችሁት 99፣ 97፣ 98 ነው። ከባድ ትግል ያለበት ነው። ሞቅ ባለ ጭብጨባ ወደ ቦታቸው ትሸልናላችሁ። ሞቅ ያለ ጭብጨባ ይገባቸዋል። ከማ አሁን መሄድ ትችላላችሁ። ልጆች መሄድ ትችላላችሁ። ቦታውን ትለቁልናላችሁ። የትምህርት ዓመቱን በስኬት አጠናቀው የሶስተኛ ደረጃን ይዘው በግሩም ውጤት ያሳለፉ ተማሪዎች ናቸው። ከልብ እናመሰግናለን። ቴንኪው በሉልን። ኬፕ ኢት አፕ ብለናል። አሁን በመቀጠል ከሶስተኛ ደረጃ በመቀጠል ይህንን የትምህርት ዘመን በሁለተኛ ደረጃነት ያጠናቀቁ ተማሪዎቻችንን የምንሸልም ይሆናል። ይህንን ሽልማት የሚሰጡልን የአንፎ ብራንች ተማሪዎችን የሚሸልሙልን የአንፎ ወላጅ መሐመድ ሰኢድ የተማሪ ወላጅ ሚስተር መሐመድ ሰኢድ ወደ መድረክ ትመጣልናለህ። ሞራል ስጡልን። ከአንፎ ትምህርት ቤት እንጀምራለን። ከአንፎ ግቢ ሞራል ስጡልን። እሺ ሁለተኛ ደረጃ በመውጣት ያጠናቀቁ ተማሪዎቻችንን የምንሸልም ይሆናል። ከአንደኛ ቢ አብሬጁን ልናገር 99.04 ይሄ ውጤት የአንደኛ ደረጃ ውጤት ነው። ነገር ግን ፉክክሩ ከፍተኛ ነው። ሁለተኛ በመሆን ያጠናቀቀው ተማሪ ኢሃብ ቃሲም ሞራል ስጡልን። ሞራል ይገባችኋል። ባካችሁ ሞራል። ከአንደኛ ቢ በሁለተኛ ደረጃ 97.99 በማምጣት ሁለተኛ ደረጃ ወጥታ ያጠናቀቀችው ተማሪ ከዲጃ ጀማል ሞራል ስጡልን። እንዲሁም ከአንደኛ ሲ 98.14 በማምጣት በሁለተኛ ደረጃ ያጠናቀቀው ሰዓድ ሙደሲር ሞራል እየሰጣችሁልን ወላጅ። እነሱ ዓመቱን ሙሉ በማጥናት ያልደከማቸው ዛሬ ለአንድ ቀን ለነሱ ሞራል መስጠት ሊደክመን አይገባም። ሞራል ስጡልን። እንዲሁም ሁለተኛ ኤ ክፍል ሁለተኛ በመሆን 98.06 በማምጣት በሁለተኛ ደረጃ ያጠናቀቀችው ሀኒፋ አብድሰላም ሞራል ስጡልን። ሀኒፋ አብድሰላም ወደ መድረክ። ከሁለተኛ ቢ ክፍል በሁለተኛ ደረጃነት ያጠናቀቀችው አቲካ መሐመድ አቲካን ወደ መድረክ። ከሶስተኛ ክፍል 96.13 በማምጣት በሶስተኛ ደረጃ ያጠናቀቀው ተማሪ ሱለይማን አብደላ ማሻአላህ ብለናል። ኦልራይት ከሶስተኛ ቢ ክፍል 94.99 በማምጣት
94.99 በማምጣት በሁለተኛ ደረጃ ያጠናቀቀችው ተማሪ አህላም ሱልጣን በስፔሊንግ ቢ ሺ ዘ ሜዳሊስት ሞራል ስጡልን። በአንደኛ ደረጃ ስፔሊንግ ቢን ያጠናቀቀች ውድ መምህራችን አሚን ተማሪያችን ናት። በእውነት ሞራል ይገባታል። ወደ አራተኛ ኤ ክፍል አልፈናል። ከአራተኛ ኤ ክፍል 96.53 በማምጣት በሁለተኛ ደረጃ ያጠናቀቀችው መርየም መኖር ክላፕ ፎር ሄር ፕሊዝ ሞራል እየሰጣችሁልን። ከአምስተኛ ኤ ክፍል 95.55 በማምጣት በሁለተኛ ደረጃ ከአራተኛ ቢ ክፍል 95.88 በማምጣት በሁለተኛ ደረጃነት ያጠናቀቀው ሙስአብ አንዋር ሞራል እየሰጣችሁልን ወላጆች ሞራል እየሰጣችሁልን። አምስተኛ ኤ ደርሰናል። ከአምስተኛ ኤ ክፍል 95.55 በማምጣት በሁለተኛ ደረጃነት ያጠናቀቀው ተማሪ አብደላህ አብዱሰላም ሞራል ስጡልን። በነገራችን ላይ ሚስተር ኮንግራቹሌሽንስ ሁለቱም ተማሪዎች በሁለቱም ግቢ በክፍላቸው የሁለተኛ ደረጃን ይዘዋል። በጣም ታላቅ ድጋፍ ያደርጋል። ቅድም ያቀረበችው ልጅ አንተን አይመለከትም ማለት ነው። እሺ ስድስተኛ ኤ ክፍል ደርሰናል። ከስድስተኛ ኤ ክፍል 89.98 በማምጣት በሁለተኛ ደረጃነት ያጠናቀቀችው ሂዳያ አቡበከር ሞራል ስጡልን ለሂዳያ ሞራል። እንዲሁም ሰባተኛ ኤ ክፍል በሁለተኛ ደረጃነት ያጠናቀቀችው ከውሰር አሊ 91 ነጥብ በማምጣት ሞራል ስጡልን። ከውሰር አሊ ወደ መድረክ እየመጣች ነው። ሞራል ስጡልን። እነኚህ ተማሪዎች ዓመቱን ሙሉ ደከመን ሰለቸን ሳይሉ በርትተው አጥንተው ለዚህ ውጤት የበቁ ናቸው። ከልብ እናመሰግናለን። ሚስተር መሐመድ ሰይድን በክብር ወደ መቀመጫው ትሸኙልኛላችሁ። ሞራል ስጡልን። በመቀጠል ከቀራኒዮ ግቢ በሁለተኛ ደረጃነት ያጠናቀቁ ተማሪዎቻችንን የምንሸልምበት ሰዓት ላይ ደርሰናል። ይህንን ሽልማት የሚሰጡልን የወላጅ ኮሚቴ የሆኑት ከቀራኒዮ ብራንች ወይዘሮ ረሂማ ሽኩርን ወደ መድረክ ጋብዙልኝ። ሞራል ስጡልኝ። ወይዘሮ ረሂማ ሽኩር ወደ መድረክ። ኦኬ እየመጣች ነው። ተማሪቱ እየመጣች ነው። ባካችሁ እሺ በሞራል ተቀበሉልን። ወይዘሮ ረሂማ ወደ መድረክ እየመጡ ነው። ባካችሁ መንገድ ክፈቱልን። የወላጅ ኮሚቴ አባል ትምህርት ቤታችንን በተለያዩ ሀሳቦች በመደገፍ የራሷን አስተዋጽኦ በመወጣት ላይ የምትገኝ ናት። ሞራል ስጡልን። እሺ አሁን ከቀራኒዮ ብራንች ከአንደኛ ኤ ክፍል በሁለተኛ ደረጃ በመውጣት ያጠናቀቀውን ተማሪ በመሸለም እንጀምራለን። ከቀራኒዮ ብራንች ከአንደኛ ኤ ክፍል 98.21 በማምጣት በአንደኛ ደረጃነት ያጠናቀቀችው ተማሪ ኒህላ ሙሂዲን ሞራል ስጡልን። እየመጣች ነው። ከአንደኛ ቢ ክፍል 98.17 በማምጣት በሁለተኛ ደረጃነት ያጠናቀቀው ሰሊም አብዱልከሪም። እንዲሁም ከአንደኛ ሲ ክፍል ሁለት ተማሪዎች አንላቀቅም ብለው በሁለተኛ ደረጃነት አጠናቀዋል። ተማሪ መሐመድ ሰሚር እና ተማሪ ዳንያ ጃፈር ሁለቱንም ወደ መድረክ ትጠሩልኛላችሁ። ሁለቱም 98.86 ከፍተኛ ውጤት በማምጣት በከፍተኛ ትንቅንቅ ሁለተኛነታቸውን ይዘው አስከብረው አጠናቀዋል። ወደ አንደኛ ዲ ክፍል ስንሄድ 98.61 በማምጣት በሁለተኛ ደረጃነት ያጠናቀቀው ተማሪ ዚድኒ ጀማል። ዚድኒ ዌልካም ሂም ቱ ዘ ስቴጅ ፕሊዝ። ከሁለተኛ ኤ ክፍል እንሄዳለን። ሁለተኛ ኤ ክፍል 98.11 በማምጣት በሁለተኛ ደረጃነት ያጠናቀቀው ተማሪ ኡመር ኑር ሁሴን ሞራል እየሰጣችሁልን። ሁለተኛ ቢ ክፍል 98.54 በማምጣት በሁለተኛ ደረጃነት ያጠናቀቀችው ተማሪ ሃናን ሙሐመድ። እንዲሁም ከሁለተኛ ሲ ክፍል ሃናን ሙሐመድ ቅድም እዚህ ጋር መድረክ ላይ በስክሪን ላይ ዲቤት ስታቀርብ ያየናት ተማሪ ናቸው። ሁሌም ትምህርት ቤት ላይ አክቲቭ ፓርቲሲፔሽን ያላቸው ተማሪዎቻችን ናቸው። እሺ ሁለተኛ ሲ ክፍል 97.43 በማምጣት በሁለተኛ ደረጃነት ያጠናቀቀችው ተማሪ ኢላን ዋቢ ወደ መድረክ። ከሁለተኛ ዲ ክፍል 98.3 በማምጣት በሁለተኛ ደረጃነት ያጠናቀቀችው ዊልዳና ረጀብ በስፔሊንግ ቢም